ዛሬ ቪዲዮአችን የድሮ ትምህርት ቤታችሁን ካያችሁ የድሮ ትምህርት ቤታችሁ ላይ ሄዳችሁ ፈተና ስትፈተኑ ካያችሁ የድሮ ሰፈራችሁን ካያችሁ ቁራ በህልማችሁ ካያችሁ ሌላው ደግሞ እርግብ በህልማችሁ ካያችሁ እነዚህን የህልም ትርጉም ፍቺ እነግራችኋለሁ። ከእናንተ የሚጠበቀው እስከ መጨረሻው መከታተል ነው። ሰላም እንዴት ናችሁ? የፓወር ኦፍ ጎስፕል የዩቲዩብ ቻናል ቤተሰቦች ሁላችሁንም በጌታ ፍቅር ሰላም እላችኋለሁ። ዛሬ ደግሞ ስለ ህልም ፍቺዎች ደግሞ ላስተምራችሁ መጥቻለሁ። በዚህ ህልም ፍቺ ትርጉሞች ላይ የተወሰኑ ነጥቦች እናያለን። ቶሎ ቶሎ ለማስተማር ሞክራለሁ። እነዚህን ፍቺዎች ይጠቅማችኋል። ሼር ማድረግ፣ ላይክ ማድረግ፣ ሰብስክራይብ ማድረግ ግን እንዳትረሱ። ከእናንተ የሚጠበቀው ላይክ ማድረግ፣ ሼር ማድረግ፣ ኮመንት ማስቀመጥ ነው። የድሮ ትምህርት ቤታችሁን በህልማችሁ ካያችሁ ምን ማለት ነው ካላችሁኝ፣ የድሮ ትምህርት ቤታችሁን በህልማችሁ ካያችሁ ብዙ ጊዜ ተደጋጋሚ ጊዜ እንደዛ አይነት ነገር የምታዩ ከሆነ ከምን ጋር ይገናኛል ካላችሁኝ፣ ይሄ ነገር ከመንፈሳዊ ነገር መቀነስ ጋር የተገናኘ ነው። ድሮ ትማሩት የነበረ፣ ድሮ ላይ ታደርጉት የነበረ፣ ድሮ ትመላለሱበት የነበረ መንፈሳዊ ልምምድ ልማዳችሁ በህይወቶቻችሁ ላይ ይኖር የነበረ መንፈሳዊ ልማድ፣ ታደርጉት የነበረ መንፈሳዊ ኤክሰርሳይዝ፣ የታደርጉት የነበረ ለእግዚአብሔር የነበራችሁ ቅናት፣ ለጸሎት የነበራችሁ ፓሽን እየጠፋ ከመጣ መንፈሳዊው ዓለም የድሮ ትምህርት ቤታችሁ ወስዶ ያሳያችኋል። ያ ማለት የድሮ መንፈሳዊ ነገራችሁን እፈልገዋለሁ፣ እንደ ድሮ ተማሩ፣ እንደ ድሮ መንፈሳዊ ነገሮቻችሁን ተከታተሉ፣ እንደ ድሮ መንፈሳዊ ነገሮቻችሁን አስኪዱ፣ የድሮ ነገሮቻችሁን መልሱ ማለት ነው። ስለዚህ ይሄን ከሆነ ብዙ ጊዜ ምንድን ነው ካላችሁኝ፣ ትምህርታችሁ ጋር የተገናኘ ነገር ካያችሁ፣ የድሮ ትምህርት ቤታችሁን ካያችሁ የድሮ መንፈሳዊ ነገሮቻችሁን፣ ድሮ መንፈሳዊ ልምምዳችሁን መልሱ እያላችሁ ነው ማለት ነው። ሁለተኛው ነገር ምንድን ነው ካላችሁኝ፣ የድሮ ትምህርት ቤታችሁ ሄዳችሁ ፈተና ስትፈተኑ ካያችሁ ግን ይሄ ማለት የድሮ ትምህርት ቤታችሁ ላይ ፈተና ስትፈተኑ ካያችሁ መንፈሳዊው ዓለም እየተከተላችሁ ያለ ድሮ የሚፈተናችሁ የነበረ አሁንም ያለ መንፈሳዊ ዓለም ላይ ችግር የሆነባችሁ ወይም ደግሞ ልማድ የሆነባችሁ ግን ደግሞ መላቀቅ ያልቻላችሁት ነገር ሲሆን ያን ፈተና በህልማችሁ ላይ ድሮ ትምህርት ቤታችሁ ሄዳችሁ ስትፈተኑ ካያችሁ ምናልባት ይህ ህልም ትርጉም ከፈተና ጋር ከቻሌንጅ ጋር የድሮ ነገር ድሮ ይፈትናችሁ የነበረ ነገር አሁንም እየመጣ ነው፣ ወይ ደግሞ ድሮ ትታችሁት የነበረ አሁን ሊመጣ ያለ ነገ ሊመጣ ያለ ነገር ነው። ሁለተኛ ነገር ደግሞ ወይ አሁን እየተፈተናችሁበት ያለ አልለቀቃችሁም ያለ ነገር ነው ማለት ነው። ስለዚህ በዚህ ጉዳይ ላይ ጸሎት ያስፈልጋችኋል እያላችሁ ነው። መንፈሳዊ ዓለም ፈተና ከበዛባችሁ ጸሎት ያስፈልጋችኋል ማለት ነው። ሌላው ደግሞ ሶስተኛው ነገር ደግሞ የድሮ ሰፈራችሁን ወይም ደግሞ የድሮ ቤታችሁን በህልማችሁ ካያችሁ ምን ማለት ነው ካላችሁ፣ መጽሐፍ ቅዱስ ሲናገር በኢሳይያስ መጽሐፍ ላይ እንደዚህ ይላል፣ የቀድሞ ነገር ወይም ደግሞ የድሮ ነገር አታስቡ፣ አታስታውሱ ይላል። ስለዚህ በድሮ ታሪክ መዋጥ፣ በድሮ ነገር መወረስ፣ በድሮ ነገር መያዝን ያመለክታል። ሌላው ደግሞ ብዙ ጊዜ የድሮ ቤታቻችሁን የድሮ ሰፈራችሁን ካያችሁ በተመሳሳይ ላይን ላይ መሄድ ወይም ደግሞ በተመሳሳይ መንገድ መሄድ፣ ደርሶ መልስ የሆነ ህይወት ማለት ነው። ዞሮ የመምጣት አይነት ህይወት ወይም ደግሞ ፍሬ ቢስ የሆነ ህይወት፣ ተመሳሳይ ህይወት እያሳለፋችሁ ከሆነ እንዲህ አይነት ነገር ታያላችሁ። መጽሐፍ ቅዱስ ላይ ምን አይነት ክፍል አለ መሰላችሁ? ለሙሴ እንደዚህ ያለው እግዚአብሔር እንዲህ ብሎ ተናገረው፣ ይህን የሰይርን ተራራ መዞር በቃችሁ ሲለው ታዩታላችሁ። ዋይ ለምንድን ነው ካላችሁ፣ የሰይር ምድረ በዳ ነው፣ አሸዋማ ነው። አይታችሁ ከሆነ አሸዋ ከረገጣችሁት በኋላ ምልክት ያስቀምጣል። ግን ምልክቱ ንፋስ የመጣ ጊዜ ምልክቱን ስለሚወስደው ሰው ይንቀሳቀስበት አይንቀሳቀስበት አያስታውቅም። እና የሰይርን ምድረ በዳ ይዞሩት ነበረ፣ ይመላለሱ ነበረ። ይሄዳሉ፣ እንደገና ሰይር እዛው ቦታ ናቸው፣ ይሄዳሉ፣ እዛው ቦታ ናቸው። በህይወቶቻችሁ ላይ ለውጥ ያለው ይመስል እንቅስቃሴ ግን ለውጥ የሌለው እንቅስቃሴ አይነት ህይወቱ ስትሆኑ ትጸልያላችሁ ግን ለውጥ የሌለው ጸሎት፣ መንፈሳዊ ነገር ታደርጋላችሁ ግን ለውጥ የሌለው፣ ትሰራላችሁ ለውጥ የሌለው ስራ፣ ትማራላችሁ ለውጥ የሌለው ትምህርት እያሳለፋችሁ ከሆነ እንዲህ አይነት ተመሳሳይ የሆነ ላይን ውስጥ የተዘዋወራችሁ ነው፣ ተመሳሳይ የሆነ ሳይክል ላይ ናላችሁት ካላችሁ፣ ስክሪት እንደ ዳምፔል እንደዚህ ተመሳሳይ የሆነ ቦታ የሚመጣ ከሆነ እንደዚህ አይነት ነገሮች ፊት እልፍ ማትሉበት ከሆነ ይሄ ደግሞ የድሮ ነገር መድገም ወይም ደግሞ ተመሳሳይ ነገር አታክ እየተደረጋችሁ ነው። በዚህ ጉዳይ ጸልዩ። እልፍ ማለት አልቻላችሁም፣ ተይዛችኋል፣ በተመሳሳይ መንገድ እየተሽከረከራችሁ ነው እያላችሁ ነው መንፈሳዊው ዓለም ማለት ነው። እነዚህ ሶስት ነገሮች በጣም ኢምፖርታንት ናቸው። ሌላው ደግሞ በድሮ ሀሳብ እየተዋጣችሁ ከሆነ የቀድሞ ነገር አታስቡ ይላል። ስለዚህ አሁን ብዙ ሰዎች ምንድን ነው ካላችሁ፣ የድሮ ክርስትና፣ የድሮ ጴንጤ፣ የድሮ እንትን ምናምን አላቸው። አሁን ወደፊት መሄድ አልቻሉም። አሁን ፊት ላይ እግዚአብሔርን ክብር፣ አሁን በዚህኛው ጀኔሬሽን የእግዚአብሔርን ክብር መግለጥ ያልቻሉ ሰዎች በድሮ ትዝታ፣ በድሮ ትላንት ሙላት
እየተመላለሱ ያሉ። ድሮ እኮ ጸሎቴ እንደዚህ ነበር፣ ድሮ እኮ እንደዚህ አይነት ነገር ውስጥ ነበርኩ፣ ድሮ እኮ እንደዚህ። የኋለኛው ነገር አታስቡት ነው የሚለው መጽሐፍ ቅዱስ። ስለዚህ በድሮ ናፍቆት ላይ ብቻ በድሮ ናፋቂ ከሆናችሁ ብዙ ጊዜ የድሮ ያረጀ የድሮ ቤታችሁን ልታዩ ትችላላችሁ። ሌላው ደግሞ በህልሞቻችሁ ቁራ ካያችሁ ምን ማለት ነው ካላችሁ፣ ቁራ ብዙ ጊዜ በድን ያለበት ስፍራ መጽሐፍ ቅዱስ ሲናገር በድን ያለበት ስፍራ ቁራዎች ይበዛሉ ወይም ደግሞ ቁራዎች ያንዣብባሉ ይላል። ስለዚህ በድን ያለበት ስፍራ ሁሉ አሞራዎች፣ ቁራዎች አሉ። ስለዚህ አሞራ በህልማችሁ ካያችሁ ይህ እንትን የሞተ ነገር እንዳለ ወይም ደግሞ ሊገድል ያለ ነገር እንዳለ እያመለከታችሁ ነው ማለት ነው። ወይ ህይወታችሁ ላይ እየሞተ ያለ ነገር፣ እየቀነሰ ያለ፣ ሉዝ እያደረጋችሁት ያለ፣ እያጣችሁት ያለ ነገር እንዳለ እያወራችሁ ነው። ሌላው ምንድን ነው ካላችሁኝ፣ ሌላው ነገር ደግሞ የሆነ ነገር እየሞተ ነው ማለት ነው። ህይወታችሁ ላይ እየሞተ ነው፣ እያጠፋችሁ ነው፣ እያጣችሁት ነው ማለት ነው። ስለዚህ ወይ ደግሞ ምንድን ነው ካላችሁ፣ ቁራ ደግሞ የሆነ ዛፍ ላይ ወይም ደግሞ የሆነ ምሰሶ ላይ የሆነ ፖል ላይ ቆሞ ሲጮህ፣ ቤታችሁ አጠገብ ላይ ሲጮህ ምናምን ካያችሁ ደግሞ ብዙ ጊዜ ከሞት ጋር የተገናኘ ነገር ወይም ደግሞ ከመግደል ጋር የተገናኘ ቢኮዝ ሞት ባለበት ስፍራ የሞተ ነገር ባለበት ስፍራ ነው ቁራ ብዙ ጊዜ የሚገኘው። ስለዚህ ከሞት ጋር የተገናኘ ነገር ከዛ ጋር የተገናኘ ነገር ነው ማለት ነው። ሌላው እርግብ በህልማችሁ ካያችሁ ደግሞ ይሄ ነፃነት ነው፣ ይሄ ሰላም ነው፣ ይሄ ደግሞ ደስተኝነት ነው። እርግብ ሲበር ካያችሁ ነፃ ልትወጡ ነው ወይም ደግሞ የምስራች ልትሰሙ ነው፣ አዲስ ነገር ልትሰሙ ነው ማለት ነው። እርግብ ደግሞ ወደ ታች ሲወርድ ወደ እናንተ ስትመጣ ካያችሁ ደግሞ የመንፈስ ቅዱስ ሰላም ወደ ህይወታችሁ ሊመጣ ነው፣ የመንፈስ ቅዱስ ሙላት ወደ ህይወታችሁ ሊመጣ ነው ማለት ነው። ብዙ ጊዜ እንደዚህ አይነት ህልሞች ብዙ ጊዜ ሰዎች የሚያዩት የጸሎት ልምምዳችሁ በጣም ጥሩ ከሆነ ፐርፌክት የጸሎት ህይወት ውስጥ እየተመላለሳችሁ ከሆነ ብዙ ጊዜ ከመንፈስ ቅዱስ ጋር ስለሚገናኝ እርግብ በህልማችሁ ልታዩ ትችላላችሁ። እነዚህ ነገሮች በማየት እነዚህ ነገሮች ስታዩ ከመንፈስ ቅዱስ ጋር ያለን ኢንቲሜሲ ህብረትን ያመለክታል። ሌላው ደግሞ ሁለት እርግቦች አንድ ላይ ሲበሩ ካያችሁ ወይም ሁለት እርግቦች አንድ ላይ ምግብ ሲበሉ ካያችሁ ይሄ ከሜሬጅ ጋር የተገናኘ ነገር ሊሆን ይችላል። ምናልባት ካላገባችሁ ለትዳር እያሰባችሁ ሲሆንና ደግሞ ሁለት እርግቦችን ካያችሁ እግዚአብሔር የትዳር አጋር ሊሰጣችሁ እንደሆነ ደግሞ ምልክት እያሳያችሁ ነው ማለት ነው። እነዚህን ህልሞች ያያችሁ ሰዎች በደንብ መጸለይ ያለባችሁ ቦታ ላይ መጸለይ ያለባችሁ፣ አንዳንዶቻችሁ ደግሞ መልሶቻችሁ ናቸው። ይህን ትምህርት እስከ መጨረሻው ድረስ ስለሰማችሁ ጌታ ዘመናችሁን ይባርክ። ይህን ትምህርት ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ እንዳትረሱ። ከዚህ በፊት ያስተማርኳቸው ስለ ህልም ያስተማርኳቸውን ትምህርቶች ደግሞ ገብታችሁ በመመልከት ሌሎችም የህልም ትርጉሞችን ማወቅ ትችላላችሁ። ተባረኩልኝ። ወዳችኋለሁ።